አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም የሀገሬ ልጆች ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። በውበት ቪዲዮ ነው ብቅ ያልኩላችሁ። ዞሮ ዞሮ በጣም ቆንጆ የሆነ የጸጉራችን ምግብ ነው የምንሰራው። ይሄ ምግብ ምን ላዘጋጁበት እንደሆነ ወደ በኋላ ነግራችኋለሁ። ነገር ግን አሁን ያዘጋጀሁትን ግብአት ወደ አሰራሩ ስንገባ ላሳያችሁ ማለት ነው። የመጀመሪያው የሮዝመሪ ቅጠል ነው፣ የደረቀ ነው። ቁርንፍድ አለኝ። ይሄ ደግሞ ከርከዴ የሚባለው ነው። ከርከዴ በጣም በጣም ቆንጆ የስኳር መጠናችን የሚቀንስ እንደ ሻይ ብንጠጣው ራሱ እና ብዙ የጤና በረከቶች አሉት ከርከዴ። ሌላው ማር ነው። ቀይ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ፣ ሻይ ቅጠል አለኝ፣ ሂና አለኝ። ይሄ ማሳያችሁ ሂና ነው። ይሄ ደግሞ ቀስል ነው እና ሂና ማዘጋጅበት የጸጉር ምግብ ነው እያዘጋጀው ያለሁት ውዶችዬ። ዮገርት አለኝ ወይም ደግሞ እርጎ ማለት ነው። እነዚህ ወደ በኋላ ነው መጨምራቸው። አሁን ግን ነጭ ሽንኩርቱ፣ ቀይ ሽንኩርቱ፣ ከርከዴው፣ ቅርንፍዱ እና ሮዝመሪው አንድ ላይ አርጌ በውሃ እጥደዋለሁ ማለት ነው። ከ7 እስከ 10 ደቂቃ እናበስለዋለን። ሽንኩርቱ ግን ዝም ብዬ ሳይሆን የምጨምረው እንደዚሁ ከነ ልጣጩ ሰንጠቅ ሰንጠቅ አድርጌ ነው የምጨምረው። ሽንኩርት ለጸጉር እድገት በጣም ወደር ያልተገኘለት ምርጥ ነገር ነው። ሌላው ደግሞ ነጭ ሽንኩርትም እንደዛው። ከርከዴም ጸጉሬ እኔ ለቀለም የማትፈልጉት ከሆነ እንዲቀለም ማትፈልጉ ከሆነ ከርከዴው ማስወገድ ትችላላችሁ። እኔ ግን በጣም የሚመች ከለር ሆኖ ነው ጸጉሬን ያሳመረልኝ ማለት ነው። እና እዚህ ጋር ቅርንፍዱ አብሮ ከከርከዴው ጋር እና ሮዝመሪውን አብረን እናደርጋለን። ሮዝመሪ ጸጉራችን ላይ በጣም የብዙ ሚኒራል ባለቤት ነው። ጸጉርን ለማሳደግ በጣም ፈጣን ለውጥ የምናይበት ነው። ሌላው እዚህ ጋር ሻይ ቅጠል አለኝ። ሻይ ቅጠል 1 ማንኪያ አረጋለሁ። ብትኑ ነው ያለኝ። ካላችሁ ደግሞ ይሄንን 1 ሊፕቶን ብቻ 1 አድርጉ። የተዘጋጀው 1 ካላችሁ 1 በቂ ነው። እኔ 1 ማንኪያ ተጠቅሜ ያለው በብትኑ ማለት ነው። ሌላው ቡና ነው የምጨምረው አብሬ ከዚህ ጋር ማለት ነው። ቡና ኖርማል የኢትዮጵያ ቡና መጠቀም ትችላላችሁ። እኔ ግን አሁን ኑስ ካፌ ነው የምጠቀመው። 1 የሾርባ ማንኪያ ኑስ ካፌ እጠቀማለሁ። ለጸጉሩ ውበት፣ ለጸጉሩ እድገት፣ ለጸጉሩ ማማር በቃ ልነግራችሁ አልችልም። ሰርታችሁ ተጠቀሙትና መልሱን ትነግሩኛላችሁ። በጣም ምርጥ ሂና ስታዘጋጁ በዚህ መልኩ ካዘጋጃችሁት ጸጉራችሁ በቃ ምግብ ነው ያገኘው። እንግዲህ ኦልሞስት 10 ነገር ይሆናል። እዚህ ጋር ግን በቀላሉ ቤታችን ውስጥ ማንኛውም ቤት ውስጥ የምናገኘው ግብአት ነው የተጠቀምኩት። እዚህ ጋር ውሃ አደርግና አብሬ እጥደዋለሁ ማለት ነው። ከ7 እንደነገርኳችሁ ከ7 እስከ 10 ደቂቃ አንተከትከዋለሁ። የመጀመሪያው ስራችን ይሄ ነው የሚሆነው ማለት ነው። የሽንኩርቱ ሽታ በሮዝመሪው ይዋጣል። የነጭ ሽንኩርቱም አይሸትም። ቅርንፍድና በዚህ መልኩ እሳት ላይ እንጥደዋለን ውዶችዬ። ጸጉራችሁን ቆንጆ ሂና ብዙ ጊዜ ያደርቃል ምናምን ለምትሉ በጣም ምርጥ በጣም ነው እንትን የሚለው ማለት ሞይስቸራይዝ ያደርጋል በዛው ማለት ነው። እንደዚህ ያደርጋችሁ ከተጠቀማችሁት በጣም ለውጥ አለው። ጸጉር ይጠነክራል፣ ይፋፋል፣ አላድግላል ጸጉር ያድጋል። በጣም ከስሩ የሚያምር ነው የሚሆነው። በዚህ መልኩ ተንተክትኮ ከለሩን በጣም ተቀይሯል፣ ቀይ ሆኗል። የብዙ ንጥረ ነገር ጥርቅም ነው ማለት ነው ውዶችዬ። ለጸጉር በጣም በጣም ምርጥ የሆነ ምግብ ነው። ጸጉርን ለማሳደግ ለማሳመር ሻይን እንዲያረግ እንደዚህ እናጠለውና በማጥለያ የሽንኩርቱ የምኑ የነጭ ሽንኩርቱ ኤቭሪቲንግ ውስጡ ላይ መውሰድ ያለበትን ወስዷል። እንደዚህ ካጠለልን በኋላ እንደዚህ አጥለን ከጨረስን በኋላ እንበጠብጣለን ማለት ነው። ሂናው እዩት። ሂናውና ቀስል ያው በአረብኛው ሱዱር ይሉታል። በእኛ አገር ቋንቋ ቀስል ነው። ቀስል ለፊት ባለፈው ሰርች ይላችሁ ነበር። እጅግ በጣም ማራኪ የሆነ ቆዳ እንዲኖራችሁ የሚያደርግ ነውና በጣም ምርጥ ነው። ለጸጉርም በጣም ያሳድጋል፣ ያሳምራል። ከሂና ጋር እንደዚህ አብራችሁ ስትጠቀሙት ዋው። በተለይ ደግሞ
ጸጉራችሁ ቀለም ኖሮት ራሱ ቀለሙ እንዴት እንደሚያሳምረው ልነግራችሁ አልችልም። ጸጉራችሁ እንዴት እንዲፋፋ እንዲበዛልን በጣም እኔ አሁን ሂና በተፈጥሮ አልወድም ስላችሁ ብዙ አልጠቀምም ስለሚያስቸግር፣ በዚህ መንገድ ግን ተጠቅሜ ዋው በቃ ሁሌ ሂና ጸጉሬ መጠቀም ነው የምፈልገው። ሂና አታብዙ። እኛ ብዙ ጊዜ ማአት ሂናን በጠብጥና ጸጉራችን ላይ ልቀቅ አትልቀቅ። ይሄው እኔ የምጨምረው ለ2 ሰው ነው ማዘጋጀው፣ ለኔና ለጓደኛዬ 3 ማንኪያ የሾርባ ማንኪያ ነው ያረኩት። ቀስል ደግሞ 1 የሾርባ ማንኪያ ብቻ ነው ማረገው። ከቀቀልኳቸው የጸጉር ምግብ ጋር አብሬ ቀላቅዬ ዮገርቴን ማሬን ቀላቅዬ እንዴት አባቱ በቃ ልክ ጸጉራችሁ ፐርሜት ተቀባችሁ ያህል ነው የሚያለሰልስላችሁ ሲያምር እና ተጠቀሙት። በዚህ መልኩ ሂና ስትጠቀሙ እጅግ በጣም ማራኪ የሆነ እጅግ ምርጥ የሆነ ጥቅም ነው የምታገኙት። በዚህ መልኩ ሂናን ተጠቀሙ። እኔ እንደውም ቅርብ ጊዜ ነው የጀመርኩት በዚህ መልኩ መጠቀም ማለት ነው። እኔ አንዳንዴ በሂና እጠቀማለሁ፣ አንዳንዴ ደግሞ ሂና በቂቤ እጠቀማለሁ፣ አንዳንዴ ደግሞ በእንቁላል ምናምን አርጌ እጠቀም ነበር። ይሄ መንገድ ግን በጣም የወደድኩት ለጸጉሬ ፈጣን ለውጥ ያመጣልኝ ስለሆነ ወድጄዋለሁ። ሁሌም በዚህ ነው የምጠቀመው፣ ሁሌም ማለት ነው። አንዳንዴ አፍልታችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ይሄንን የቀቀልነው ግብአት ማለት ነው። ለ2 ጊዜ መጠቀም ትችላላችሁ። ለሁሉም አይነት የጸጉር አይነት ይሆናል። የኔ ሎ ፕሮስቲ ስለሆነ ጸጉሬ በ3 ሳምንት 1 ጊዜ ብቻ ነው ሂና የምጠቀመው ማለት ነው። ይኸው ማር ነው። ይሄ በጣም ወለላ ቆንጆ ማር የሀገራችን ማር ነው። ለመድኃኒት ያስቀመጥኩት ነው። ዛሬ ደግሞ ለጸጉሬም ስለሚያስፈልገኝ ተጠቅሜበታለሁ። ያገኛችሁትን ማር መጠቀም ትችላላችሁ። ኦርጋኒክ ቢሆን ቆንጆ ነው ለጸጉራችን። ቀስ እያለን እንበጠብጣለን። ጸጉር ላይ አይዝም። በጣም ልክ እንደ ክሬም ነው የሚሆነው። በቃ ክሬም ታውቃላችሁ። ለምን የምንጠቀመው የሂና ብዛት በጣም ትንሽ ነው እና ቀስላለው ምናምን እሱ ራሱ ልክ እንደ ተልባ ነው ስትመቱት እንትን የሚለው ማለት ነው የሚወፍረውና በጣም ምርጥ የሆነ ነው። ምርጥ የሆነ ማስክ በቃ ማስክ በሉት። ሂና እንደተጠቀማችሁ አታስቡ። የብዙ ንጥረ ነገር የብዙ ኢንግሪዲየንት ባለቤት የሆነ ሂና ነው እያዘጋጀሁላችሁ ያለው። ጸጉራችሁ ከለር የምትፈልጉ ከሆነ ሽበት ካለባችሁ እንደዚህ ኦርጋኒክ የሆነ ሂና ስትገዙ ደግሞ ትክክለኛ ኦርጋኒክ የሆነ ሂና ቀስልም ስትገዙ እንደዛ ካገኛችሁ እጅግ በጣም ምርጥ ጥቅም አለው። የጸጉራችሁ ብዛት ከስር መወፈሩ ልነግራችሁ አልችልም። እንደዚህ አዘጋጅቼ ለ2 ሰዓት አስቀምጠውና ነው የምጠቀመው። ዮገርት ብቻ ነው የቀረኝ። አሁን እርጎ ነው ማረግበት። እርጎ አረግበትና ይሄው አዘገጃጀት አጠቃቀሙ እንደዚህ ነው እንደነገርኳችሁ። ሁሌም ጓደኛዬ ስቀባት ማሳያችሁ ለማሳየት አህል ነው። ያው እንደነገርኳችሁ እኔ ጸጉሬ ሚዲያ ላይ ያው ፈትቼ አልጠቀምም ታውቃላችሁ። እኔ ሙስሊም ነኝ አልহামዱሊላህ። ኤኒዌይስ ጓደኛዬ እያሳየኋችሁ ነው። እንደዚህ አርጌ ከስር ወደ ታች ቀብቼ የራሴንም ማሳጅ አርጌ ለ2 ሰዓት እስከ 3 ሰዓት ጊዜ ካላችሁ አቆዩት፣ ችግር የለውም። በተለይ ከለር የምትፈልጉ ከሆነ ለ6 ሰዓት ብታቆዩት ምንም ችግር የለውም፣ ከለር የምትፈልጉ ከሆነ። ላኪን ግን ከለር የማትፈልጉ ከሆነ 2 ሰዓት 3 ሰዓት በቂ ነው። እኔ እንደዛ ነው የምጠቀመው። ሂና ስጠቀምና እንደዚህ አርጋችሁ ሞይስቸራይዝ እንዲሆንልን ጥቅልል አርገን ማሳጅ ካደረግን በኋላ ሽፍና እናረጋለን። ውዶችዬ ይሄን ይመስላል። አመሰግናለሁ።